የዘጠናዎቹ የልጅነታችን ድምቀት የሆነ ሚስጥራዊ በደሉን ደብቆ የሳቃችን ምንጭ ሆኖ አመታትን ያዝናናን ስለ ተወዳጁ የክሪስማስ ወይም የገና በዓል ትዝታ አድማቂ ስለ ማካውሊ አስደማሚ ስኬቶችና አሳዛኝ ህይወት እንነግራችኋለን። ማካውሊ ካልኪን በ1990ዎቹ መጀመሪያ ላይ በዓለም ላይ ካሉ ታዋቂ የልጅ ተዋናዮች አንዱና ከፍተኛው ተከፋይ ነበር። በተለይም ሆም አሎን በተሰኘው ፊልም ኬቪን ማካሊስተር ሆኖ በመጫወት ትልቅ ዝናን አትርፏል። ማካውሊ ካልኪን በሆም አሎን ላይ ያሳየው ብቃት እጅግ አስደናቂ ነበር። በወቅቱ ገና የ9 ዓመት ልጅ የነበረ ቢሆንም ፊልሙን ብቻውን የመሸከም ችሎታ እንዳለው በሚገርም ጥበብ አሳይቶናል። የፊልም ባለሙያዎችና ዳይሬክተሩ ክሪስ ኮለምበስ ስለ 9 ዓመቱ ማካውሊ የትወና ብቃት ሲመሰክሩ እጅግ በመገረም ነው። ማካውሊ ካሜራ ፊት ሲቆም በጣም ዘና ያለ ሆኖ እንጂ መስሎ የማይተውን አስገራሚ አክተር ነው። ብዙ ህፃናት ተዋናዮች የተሰጣቸውን ጽሑፍ እንደ ሽምደዳ ሲያነቡ፣ እሱ የተለየ የትወና ብቃት በማሳየት የገጸ ባህሪውን ተንኮለኛና ብልህ ልጅ ሆኖ ይተውን ነበር። ለምሳሌ ይህን ምስል ተመልከቱት። I took a shower washing every body part with Astral soap, including all my major crevices, including in between my toes and in my belly button, which I never did before but sort of enjoyed. I washed my hair with the Don't Formula shampoo and used cream rinse for that Just Wash shine. I can't seem to find my toothbrush, so I'll pick one up when I go out today. Other than that, I'm in good shape. ይህ ዝነኛው ጉንጭ ላይ እጅን ጭኖ የመጮህ ትዕይንት ራሱ በድንገት የጨመረው እንጂ ዳይሬክተሩ ያዘዘው አልነበረም። የሆም አሎን ደራሲና ፕሮዲውሰር ጆን ሂውስ ይህን ድንቅ ተዋናይ ማካውሊን ቀደም ሲል አንክል በክ በተሰኘው ፊልም ላይ አሰርቶት ነበር። Unfortunately. Holy smokes. He's cooking on garbage. በዚያ ፊልም ላይ ማካውሊ አዋቂዎችን በጥያቄ የሚያፋጥጥ ብልህ ልጅ ሆኖ በመጫወቱ ጆን ሂውስ ይህ ልጅ ለሆም አሎኑ ኬቪን ማካሊስተር ገጸ ባህሪ ይሆናል ብሎ አመነ። የሚገርመው ደግሞ ይህን የኬቪንን ሚና ለመጫወት 200 ልጆች ነበር የተፈተኑት። አንዳቸውም ግን የማካውሊን ያህል በብቃት መጫወት አልቻሉም ነበር። ገና በ9 ዓመቱ አስተሳሰቡ እንደ አዋቂ ነበር የሚባልለት ማካውሊ በፊልሙ ቀረጻ ወቅት ከዳይሬክተሩ የሚሰጡትን መመሪያዎች በፍጥነት ይረዳ ነበር። ዳይሬክተሩ ክሪስ ኮለምበስ ሲናገር ማካውሊ ልክ እንደ የ70 ዓመት ሽማግሌ ዓለምን ያየ አይነት ጥልቅ እይታ ነበረው። ይህ ደግሞ በፊልሙ ላይ ኬቪን ለብቻ ሆኖ ቤቱን ለመከላከል የሚያደርገውን የትወና ብቃት ህይወት ዘርቶበታል ብሏል። Dead kid. I'm coming up! Uh-oh. ይህ የብዙ ፊልም አፍቃሪዎችን ልብ ያሞቀ በአስደናቂ የትወና ብቃቱ የማይፋቅ ተወዳጅ ትዝታን የፈጠረ ተዋናይ ይህን ሁሉ ሲያደርግ በቤቱ ሰላም አግኝቶ አያውቅም። በአባቱ ይደርስበት የነበረው በደል እንዲሁ በቃላት የሚገለጽ አልነበረም። የቅርብ ሰዎች እንደሚሉት ማካውሊ በቤት ውስጥ ከአባቱ ጋር የነበረው አስቸጋሪ ግንኙነት ለትወናው ጥንካሬ ሰጥቶታል። በቤት ውስጥ ካለው ጫና ለመሸሽ ትወናውን እንደ መውጫ መንገድ ይጠቀምበት ነበር። በፊልሙ ላይ ኬቪን ቤተሰቦቼ ቢጠፉልኝ ደስ ይለኛል ብሎ ሲመኝና ብቻውን ሲሆን የሚሰማው የነጻነት ስሜት ማካውሊ በእውነተኛ ህይወቱ ወይም በገሃዱ ዓለም ከሚፈልገው ነጻነት ጋር ተመሳሳይ ነበር ይባላል። ማካውሊ ፊቱ ላይ የሚታዩ ስሜቶች ደስታ፣ ፍርሃት፣ ተንኮል በጣም ግልጽ ነበሩ። ተመልካች ሳይሰለቸው ለሰዓታት እሱን ብቻ እንዲያይ የሚያደርግ የማግኔት ያህል የሚስብ ፊት ነበረው። ውድ ቤተሰቦቻችን በተለይም የ90ዎቹ ልጆች ይህን ፊልም በምን አይነት ሁኔታና ስንት ጊዜ ነበር ያያችሁት?
ኮሜንት ላይ ጻፉልን። አንድ አስገራሚ ነገር እንንገሮ። በፊልሙ ላይ የሚታየው በኬቪን እና በሌቦቹ ሃሪና ማርቭ መካከል ያለው ፍልሚያ አሳማኝ የሆነው ሌባ ሆኖ የተወነው ጆ ፔሺ ማካውሊ በእውነት እንዲፈራው ስለሚፈልግ በቀረጻ ወቅት አይነጋገሩም ነበር። ይህም ማካውሊ የበለጠ ተጨንቆና ተጠንቅቆ እንዲተው ረድቶታል። ከዚህ አስገራሚ ብላቴና ስኬት ጀርባ ከአባቱ ከኪት ካልኪን ጋር የነበረው ግንኙነት በጣም አስቸጋሪና በበደል የተሞላ ነበር። ማካውሊ አድጎ ከጊዜ በኋላ በሰጣቸው ቃለ መጠየቆች ስለደረሰበት በደል ልብ በሚነካ መልኩ ነበር የገለጸው። ማካውሊ አባቱ ይደበድበው እንደነበርና በቤተሰቡ ላይ የስነ ልቦና ጫና ያሳድር እንደነበር ተናግሯል። አባቱ በጣም ጨካኝና በልጆቹ ስኬት የሚቀና እንደነበርም ይህ ተወዳጅ ሰው ተናግሮ ነበር። እሱ በህይወቱ ያልተሳካለትን ነገር እኔ በማድረጌ የተነሳ ይጠላኝ ነበር በማለት ሁኔታውን አስረድቷል። ወላጅ አባቱ ኬት ካልኪን የልጁ ማናጀር ነበር። በዚህም ምክንያት ልጁ ማካውሊ እረፍት በሚፈልግበት ጊዜ እንኳን ያለማቋረጥ እንዲሰራ ያስገድደው ነበር። አባቱ ልጁን እንደ ሰው ሳይሆን እንደ ገቢ ምንጭ ይመለከተው እንደነበር ይናገራል። I know my father was very good at breaking people's spirits and holding them down. And he did that to all of us, including my mother. Your father was described as the father from hell. Oh, yes, yes, I remember that. I remember him sitting on the phone, screaming his head off at God knows who. And I mean, that was a daily thing. And it was just the way my father was, so I just kind of accepted it. I mean, you have to remember that I was only 9, 10, 11, 12. I had no control over it. What was he like with you? He was the same way on the phone with these people in Los Angeles as he was with me and the rest of my family. It's very weird, because I know whatever I say about him, he's going to try to contradict everything I say. But, you know, yes, he was very hard on me, and he would deny me certain things in my life that I enjoyed. Like if he felt I wasn't trying hard enough or something like that, he wouldn't let me play basketball, even though I liked doing it. My brother and me slept on the couch. We didn't even have our own bedroom. I mean, I was making, forget about how much money I was making, but I was sleeping on the couch. ለብዙዎቻችን የሳቅ ምንጭ የነበረው ተወዳጁ ተዋናይ ማካውሊ ገና የ15 ዓመት ልጅ እያለ ወላጆቹ ለፍቺ በሚጣደፉበት ወቅት የልጃቸውን የ17 ሚሊዮን ዶላር ሀብት ለመቆጣጠር ከፍተኛ ግጭት ውስጥ ገብተው ነበር። በዚህ ምክንያት ማካውሊ በሕግ እርዳታ ራሱን ከወላጆቹ ቁጥጥር ነፃ አውጥቷል። ፍርድ ቤት ወላጆቹ በእሱ ገንዘብና ሕይወት ላይ ምንም አይነት ስልጣን እንዳይኖራቸው ውሳኔ አሳልፏል። ከዚያ የሕግ ክርክር በኋላ ማካውሊ ከአባቱ ጋር የነበረውን ግንኙነት ሙሉ በሙሉ አቋርጧል። አባቱ ኪት ካልኪን ከልጆቹ ተገሎ የኖረ ሲሆን ልጁ ማካውሊም ለብዙ ዓመታት አባቱን አላየውም። ማካውሊ ካልኪን በሆም አሎን ካገኘው ከፍተኛ ዝና በተጨማሪ በልጅነት የትወና ዘመኑ በከፍተኛ ክፍያ የተወነባቸው ሁለት ምርጥ ፊልሞች አሉ። To the home of the richest kid in the world. The home of Richie Rich. Hello? Richie, dear, liver is rich in protein. It's very good for you. It's so tasty, too. He has his own baseball coach. Nice hitting, Richie. Thank you, Mr. Jackson. A theme park. Man, it must be cool to have everything. በ1994 ለትወና የበቃው ሪቺ ሪች ፊልም ማካውሊ ካልኪን በልጅነቱ የተወነበት የመጨረሻው ድንቅ ፊልም ነው። ፊልሙ በዓለም ላይ እጅግ ሀብታም የሆነ አንድ ህፃን የሚያስፈልገውን ነገር ሁሉ ማግኘት ቢችልም እውነተኛ ጓደኛ ሲናፍቀው የሚያሳይ ነው። ብላቴናው ማካውሊ ለዚህ ፊልም 8 ሚሊዮን ዶላር ተከፍሎታል። ይህም በወቅቱ ለአንድ ህፃን ተዋናይ የተከፈለ ከፍተኛው ክፍያ ነበር። በ1991 ላይ የታየበቃው ማይ ገርል ፊልም ከሆም አሎን ቀጥሎ ማካውሊ የተወነበት በጣም ልብ የሚነካ ፊልም ነው። በዚህ ፊልም ላይ ማካውሊ ቶማስ ጄ የተባለ በጣም ምስኪን ልጅ ሆኖ ነው የተወነው። ብዙ ተመልካቾች ማካውሊን በሳቅና በተንኮል ብቻ ነበር የሚያውቁት። በዚህ ፊልም ግን የሰዎችን ስሜት የመንካት ትልቅ ችሎታ እንዳለው አሳይቷል። Better not tell anyone. Better not either. Well, let's spin on it. Okay. See you tomorrow. Okay, see ya. Veda? What? What'd you think of me? For what?
What if you don't get to marry Mr. Bixler? I guess. በተለይ የፊልሙ መጨረሻ በጣም አሳዛኝ ነው። ከሁለት ዓመት በኋላ ደግሞ ሆም አሎን 2 ሎስት ኢን ኒውዮርክ የተሰኘ ምርጥ የክሪስማስ ፊልም በመስራት የትወና ብቃቱን እንዳይደረስበት አድርጎ ሰቅሎታል። ሆኖም በዚህ ጊዜ አባቱ ኪት በፊልም ኩባንያዎች ላይ ያሳድር የነበረው ጫና ስለበረታ በሆሊውድ ውስጥ ካልኪንን ማሳተፍ አስቸጋሪ እንዲሆን አድርጎ ነበር። ከ1994 በኋላ ማካውሊ ለ9 ዓመታት ያህል ከትወና ዓለም ጠፍቶ ነበር። ምክንያቶቹ ደግሞ ሲበድሉ ያሳደጉት ወላጆቹ ለገንዘብ ሲሉ ፍርድ ቤት መካሰስ በመጀመራቸው ነበር። በ4 ዓመት ውስጥ 15 የሚሆኑ ፊልሞችን የሰራው ማካውሊ መደበኛ የልጅነት ህይወት ማሳለፍ እፈልጋለሁ፣ ትምህርት ቤት መሄድ እፈልጋለሁ በማለት ትወናውን አቆመ። አባቱ እያንዳንዱ እንቅስቃሴውን ይቆጣጠር ስለነበር ከትወና መራቁ ከአባቱ የመሸሻ መንገድ ሆኖታል። ከቤተሰብ ፍቅር ይልቅ የቤተሰብ ጫና በልጅነቱ ተደራርቦበት የኖረው ተወዳጁ ተዋናይ ለብዙ ዓመታት በድብርት በሱስና በተለያዩ ነገሮች ውስጥ ገብቶ ከባድ ጉዳት ደርሶበት ነበር። ወላጅ አባቱ ያደርስበት ስለነበረው አካላዊና ስነ ልቦናዊ ጉዳት ሲናገር አባቴ ከሲኦል የተላከ ይመስለኝ ነበር ብሏል። በተለይ በጣም ከስቶ የታየባቸው ፎቶዎች በወቅቱ በርካታ ሰዎችን አስደንግጠውና አሳዝነው ነበር። ከብዙ ድብቅ የጉዳት ዘመናት በኋላ የማይበገረው ተወዳጁ ማካውሊ ሙሉ በሙሉ ወደ ጤናማ ህይወቱ ተመልሷል። አሁን በኒ ኢርስ የተባለ በጣም ስኬታማ ፖድካስትና ድረገጽ አለው። በቅርቡ አሜሪካን ሆረር ስቶሪ በተሰኘ ተከታታይ ድራማ ላይ ተሳትፎ ድንቅ ብቃቱን ዳግመኛ አሳይቷል። የልጅነታችን ድምቀት የነበረው የትናንትናው ብላቴና የአሁኑ የ45 ዓመት ጎልማሳው ማካውሊ የሁለት ልጆች አባት ሆኗል። የመጀመሪያ ልጁንም የሰየመው በወጣትነቷ በመኪና አደጋ በሞተችው እህቱ ስም ዳኮታ ብሎ ነው። ማካውሊ አሁንም ድረስ በየገና በዓሉ ሆም አሎን ሲታይ ሰዎች መንገዱ ላይ ያቆሙ ያንን ጩኸት አሳየን ይሉታል። እሱ ግን አሁን እድሜ 40ዎቹ ውስጥ ነው፣ ያንን ማድረግ አልችልም እያለ በፈገግታ ይመልሳል። በማካውሊ ካልኪንና በሙዚቃው ንጉስ ማይክል ጃክሰን መካከል የነበረው ግንኙነት በሆሊውድ ውስጥ ብዙ ከተወራባቸው ጉዳዮች አንዱ ነው። ግንኙነታቸው የጀመረው ማካውሊ ገና የ9 ዓመት ልጅ እያለ በሆም አሎን ዝነኛ ከሆነ በኋላ ነው። ማይክል ጃክሰን ማካውሊን ለመጀመሪያ ጊዜ የጠራው በስልክ ነበር። ማይክል ጃክሰን በማካውሊ ስኬትና በልጅነቱ በሚደርስበት ጫና ከራሱ የልጅነት ታሪክ ጋር ስለሚመሳሰልበት በጣም ይራራለት ነበር። ከዚያም ማካውሊን ወደ ኔቨርላንድ እርሻው ጋበዘው። ማካውሊ በሰጣቸው በርካታ ቃለ መጠይቆች ለሰዎች እንግዳ ሊመስል ይችላል፣ ለኔ ግን ማይክል በጣም የቅርብ ጓደኛዬ ነበር። እሱ ዘንድ ስሄድ ልክ እንደ ማንኛውም ሰው ነበር የምታየው። አብረን ካርቱን እናያለን፣ ቪዲዮ ጌም እንጫወታለን ብሎ ነበር። በ2005 ማይክል ጃክሰን በህፃናት ጥቃት ተከሶ ፍርድ ቤት በቆመበት ወቅት ማካውሊ ካልኪን በመከላከያ ምስክርነት ቀርቦ ነበር። ማካውሊ በማይክል ላይ የቀረበውን ክስ በሙሉ ፍጹም ውሸትና አስቂኝ በማለት አስተባብሏል። በፍርድ ቤቱ ፊት ቀርቦ ማይክል በእሱ ላይ ምንም አይነት መጥፎ ነገር አድርጎበት እንደማያውቅ በድፍረት መስክሯል። ይህም ለማይክል ከክሱ ነፃ መውጣት ትልቅ አስተዋጽኦ ነበረው። የሁለቱም ወዳጅነት በዚህ አያበቃም። ማካውሊ ለማይክል ሴት ልጅ ለፓሪስ ጃክሰን የክርስትና አባት ወይም ጋድፋዘር ነው። እስከ ዛሬም ድረስ ማካውሊ እና ፓሪስ በጣም ይቀራረባሉ። ተመሳሳይ ንቅሳትም አላቸው። ማይክል ጃክሰን የልጅነት ጊዜውን ስላጣ ሁልጊዜ ከልጆች ጋር መጫወት ይወድ ነበር። ማካውሊ ስለ ማይክል ጃክሰን ሲናገር እሱ የራሴን ህይወት እንድመራና እንድረጋጋ የረዳኝ ሰው ነው በማለት ነበር። ማካውሊ ካልኪን አሁን በሰላማዊ ህይወት ላይ ይገኛል። ከትዳር አጋሩ ብሬንዳ ሶንግ ጋር 2 ልጆች አሉት። በቅርቡም በሆሊውድ ዎክ ኦፍ ፌም ላይ የክብር ኮከብ ተሰጥቶታል። የማይታለፍ የሚመስል አስቸጋሪ ታሪክ አልፎ አዲስ ህይወት ጀምሯል። ውድ የቻናላችን ቤተሰቦች በማካውሊ የህይወት ታሪክ ምን ተሰማችሁ? ኮሜንት ላይ ጻፉልን። መልካም የክሪስማስ ገና በዓል።
ይህ ኤኤስ ሁሉ ነው።